እንዴት ናችሁ? ዛሬ ከጤና ጋር ተያይዞ ያሉ ልማዳዊ አስተሳሰቦችን ነው ማጋራችሁ። በአንደኛነት የመረጥኩት ህመም ከቡዳና ከኢብሊስ ስፕሪት ጋር የማያያዝ ልማድን ነው። በተለይ ደግሞ እንደ ሜንታል ኢልነስ የአእምሮ ጤና ችግር፣ ኤፒለፕሲ የምንለው የአዙሪት ህመም እና አንስፔሲፊክ የተለየ ምክንያት ያልተገኘላቸው በጊዜው ህመሞች ሲፈጠሩ ከኢብሊስ ስፕሪት እና ከቡዳ ከሚባል ነገር ጋር የማገናኘት አባዜ ያለ ማለት ነው በዚህ ሀገር። ይሄ ከእውነታው ጋር የሚገናኝ አይደለም። በተለይ ሜንታል ኢልነስ በተለያየ ትራውማ፣ ጫና፣ ጄኔቲክስ ፋክተር ኤክስፒሪየንስ ካደረግነው በህይወታችን የሚመጣ እንጂ ከእንደዚህ አይነት ነገር ጋር የሚገናኝ አይደለም። ሌሎች ኢፕለፕሲም ቢሆን ሌሎች የተለዩ በህክምናው የሚታወቁ ምክንያቶች ነው እንጂ ያሉት ከቡዳ ጋር የሚያያዝ ነገር የለው። አንዱ ይሄ ነው። ሁለተኛው ደግሞ ሆሊ ዋተር ወይም ጸበል ኪዩርስ ኦል ዲስ አሎ ብቻውን ሆሊ ዋተር ወይም ጸበል የምንለው ብቻውን ሁሉንም ህመሞች ያክማል ወይም ይፈውሳል ብሎ ማሰብም ይህም ሌላው የተለመደ ነገር ነው ማለት ነው። ስለዚህ ነገር ስናገር ጥንቃቄ ለማድረግ ሞክራለሁ። ግን ጸበል ሳይኮሎጂካል ሳፖርት የለውም አንልም፣ ጥቅም የለውም አንልም። ግን ሲሪየስ የሆነ ሜዲካል ኢቫሉዌሽን ዲያግኖሲስ ኤንድ ትሪትመንት የሚፈልጉ ነገሮች፣ ክሮኒክ ኢልነሶች ክትትል የሚፈልጉ ነገሮች፣ ሲሪየስ የሆነ ኢንፌክሽን ይዞን ጸበል ብቻ ሁሉንም ነገር እንትን ያክምልናል ብሎ ማሰብ ግን በጣም ቀላል አይሆንም። አንዱ እሱ ነው። ሌላኛው እንጥል ማስቆረጥ፣ ይሄ ጥርስ ማስነቀል በተለምዶ ግግ ነው የሚባለው፣ እሱን ማስነቀል፣ ኢቭሎቶሚ የምንለው እነዚህም ህመም ይከላከላሉ እነሱ መቆረጥ ብሎ ያስባል ሰው። ግን እንደውም ይባስ ብሎ ለኢንፌክሽን፣ ለደም መድማት፣ ለብሊዲንግ ይጋለጣሉ ማለት ነው በዚህ ፕሮሲጀር ምክንያት ማለት ነው። ሌላው ነፍሰ ጡሮች ጋር የተያዘ ነው። ነፍሰ ጡሮች እንቁላል፣ ስጋ አይነት፣ ወተት እነዚህ ገንቢ የምንላቸው አይነት የፕሮቲን ይዘት ያላቸው ዳይቶች እንዳይወስዱ ያስባል ሰው። ቢኮዝ ልጁ ይወፍራል ተብሎ የሚታመን ነገር ስላለ ማለት ነው። አንዱ እሱ ነው። ሌላኛው ደግሞ የወባ ትንኝ ወይም ደግሞ በኢንሴክት በትንኝ ንድፊያ HIV ይመጣል ብሎ የሚያምኑ ሰዎችም ቀላል አይደሉም በዚህ ሀገር። ስለዚህ HIV ደግሞ አንፕሮቴክትድ በሆነ ሴክሹዋል ኢንተርኮርስ እና በስለታማ ነገሮች ብቻ እንደሚመጣ እናውቃለን። እነዚህን ልማዶች በተቻለ መጠን መስተካከል ያለባቸው ናቸው ማለት ነው። አመሰግናለሁ።